بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته. مخارج الحروف في السوست اللسان مرافلت مرحبا إن شاء الله قدتا ودا تمرتون الفالم مالتنا زي درس لا يمنايو حفتي اللسان حفتي اللسان ሶስተኛው የምላስ ክፍል ሲሆን حفتي اللسان ማለት ደግሞ የምላስ ጎኖች ማለት ነው። በዚህም ክፍል ሁለት መውጫዎች ይገኛሉ። እነርሱም የዷድ ፊደል መውጫና የላም ፊደል መውጫ ናቸው። አንደኛ የዷድ ፊደል መውጫ። የዷድ ፊደል መውጫ በምላስ ጎን ሲሆን አወጣጡ ከሶስት ባንዱ መንገድ መጠቀም እንችላለን። አንደኛ በግራ በሚገኘው የምላስ ጎን፣ ሁለተኛ በቀኝ በሚገኘው የምላስ ጎንና ሶስተኛ ደግሞ በሁለቱም የምላስ ጎኖች ማውጣት ነው። ከላይ የተጠቀሱት መንገዶች ከላይኛው የመንጋጋችን ጥርስ መብቂያ ጋር በማጣመር ዷድ ፊደል ይወጣል። ዷድን በትክክል ከመውጫ ቦታው ለማውጣት ትኩረት የተሰጠው ትግል ይፈልጋል። በተጨማሪም የት ቦታ እንደሚወጣ ለይቶ ማወቅም ያስፈልጋል። ኢብኑል ጀዘሪ ረሂመሁላህ ስለ ዷድ ፊደል እንዲህ ሲሉ ገልጸውታል። ከፊደላት ሁሉ ለማውጣት ምላስን በማስቸገር ዷድን የመሰለ ፊደል የለም ብለዋል። ዷድን በግራ በኩል ማውጣት ቀላልና ብዙ ቃሪዎች የሚጠቀሙት ሲሆን በቀኝ ወይም በሁለቱ የምላስ ጎኖች ማውጣትም የሚቻል ነው። ከታች በምትመለከቱት ምስል መሰረትና በመመሪያው በመለማመድ በቀላሉ ትክክለኛውን አነባበብ ማወቅ እንችላለን። ይህ አወጣጥ ቀለል ያለና በቀላሉ መለማመድ የምንችለው ነው። የዷድ ፊደል መውጫ ቦታ በምስል ስናየው ይህንን ይመስላል። ምስሉ ላይ በቀኝ በኩል የምናገኘው ላይኛው ላንቃ ሲሆን እነዚህ የተቀመጡት አራት ማዕዘን ነጠብጣቦች ደግሞ ምላስ የሚያርፍባቸውን ቦታዎች ያመላክታሉ። ማንና ምን ተገናኝተው ዷድ እንደሚወጣ ለማወቅ ይበልጥ ግልጽ እንዲሆንልን ይህንን ምስል እንመልከት። ምስሉ ላይ እንደምናየው አረንጓዴ የተቀባው የምላስ ክፍል አረንጓዴ ከተቀባው የላይኛው ድድ ጋር በመጣመርና እንዲሁም ቢጫ የተቀባው የምላስ ክፍል ቢጫ ከተቀባው ድድ ጋር በመነካካት ዷድ ፊደል ትፈጠራለች። ማሳሰቢያ፣ ዷድን ለማውጣት የምንጠቀመው ምላስን ከላይኛው የፊት ላንቃ ጋር በማጣመር ብቻ ከሆነ የሚወጣው ፊደል ዷድ ሳይሆን የወፈረ ዳል ነው። የወፈረ ዳል ደግሞ በአረብኛ ቋንቋ ውስጥ አናገኝም። የላም ፊደል መውጫ። የላም ፊደል የምትወጣው ቅርብ በሆነው የምላስ ጎን እስከ ማብቂያው የምላስ ጎን ያለው ክፍል ከላይኛው የፊት ላንቃ ጋር በመጣመር ነው። ግልጽ እንዲሆንልን በምስል ስናየው ይህንን ይመስላል። በቀኝ በኩል ከምናገኘው ምስል የተከበበበት ክፍል የላም መውጫን የሚያመላክተን ሲሆን በግራ በኩል ያሉት ነጠብጣቦች ያላቸው ደግሞ ምላስ የሚያርፍበት ቦታዎችን የሚጠቁመን ነው። ማን ከማን ጋር ተጣምሮ ላም እንደምትወጣ ለማወቅ የሚከተለውን ምስል እንመልከት። ምስሉ ላይ እንደምናየው ምላስ ላይ በቢጫ የተቀለመው ክፍል በቢጫ ከተቀለመው ላንቃ ጋር በመጣመር ላም ትወጣለች። ጠረፈ ሊሳን። ጠረፈ ሊሳን አራተኛው የምላስ ክፍል ሲሆን ጠረፈ ሊሳን ማለት ደግሞ የምላስ ጫፍ ማለት ነው። በጠረፈ ሊሳን 5 መውጫዎች ሲኖሩ በእነዚህም ቦታዎች 11 ፊደላቶች ይወጣሉ። በጠረፈ ሊሳን የሚገኙት 5ቱ ክፍሎችና ፊደሎቻቸው፣ አንደኛ የኑን ፊደል መውጫ፣ ሁለተኛ የራ ፊደል መውጫ፣ ሶስተኛ የጣ የዳልና የታ ፊደል መውጫ፣ አራተኛ የሷድ የሲንና የዛይ ፊደል መውጫ ሲሆን አምስተኛው ደግሞ የታ የዛልና የዟ ፊደል መውጫ ናቸው። እነዚህን አንድ በአንድ በዝርዝር እንመልከት። አንደኛ የኑን መውጫ። የምላስን ጫፍ
ከላይኛው የፊት ለፊት ጥርስ መብቂያ ቦታ ላይ በማድረግና ከኮሽኮሾ በሚወጣው ዜማ ማለትም ጉና ጋር ኑን ትወጣለች። የኑን መውጫ በምስል ስንመለከተው ይህንን ይመስላል። ምስሉ ላይ እንደምንመለከተው ኑን የምትወጣው የምላሳችንን ጫፍ ከላይኞቹ የጥርሳችን መብቂያ ጋር በማጣመር ነው። ማስገንዘቢያ፣ ኑን ሁለት መውጫ ያላት ሲሆን ይህ ጠረፈ ሊሳን ግማሹ አካሏ የሚወጣበት መውጫ ነው። ቀሪው አካሏ ጉናህ ሲሆን ይህ አካሏ ደግሞ በኮሽኮሾ ይወጣል። የጉናን መውጫ በተመለከተ ኢንሻአላህ ወደፊት የምንመለከተው ይሆናል። ማብራሪያ፣ እዚህ ላይ የተጠቀሰው መውጫ በማንኛውም ሐረካ የተሐረከች ኑንና ስኩን ሆና ኢዝሃር የምትደረግ ኑን መውጫ ቦታ ነው። ሁለተኛ፣ የራ ፊደል መውጫ የምላስ ጫፍ ትንሽ ወደ ምላስ ጀርባ ያዘነበለ ሆኖ በትክክሉ ከሚገኘው ከላይኛው የፊት ጥርስ መብቂያ ጋር በመሆን ራ ፊደል ትወጣለች። በምስል ስናየው ይህንን ይመስላል። ምስሉ ላይ እንደምንመለከተው በቀይ የተከበበበት ክፍል የራ ፊደልን መውጫ ያመለክተናል። ማብራሪያ፣ ራ በምትወጣበት ጊዜ የምላስ ጫፍ ከላይኛው የፊት ጥርስ መብቂያ ጋር ሙሉ በሙሉ አይጣመርም። ምስሉ ላይ እንደምንመለከተው የተወሰነ ክፍተት ያለው ሲሆን ይህ ክፍተት የምላስ ጫፍ የሚርገበገብበት ነው። የመርገብገቡ ሂደት ወይንም ተክሪር የሚባለው ለራ ባህሪው ነው። ኢንሻአላህ በሰፊው በፊደላት ባህሪ እናብራራዋለን። ሶስተኛ፣ የጣ የዳልና የታ ፊደል መውጫ። እነዚህ ሶስት ፊደላት አንድ መውጫ ሲኖራቸው መውጫቸውም የምላስ ጫፍ ከላይኛው ሁለት የፊት ለፊት ጥርሶች መብቂያ ጋር በመጣመር ነው። ምስሉ ላይ እንደምንመለከተው በቀይ የተከበበው ክፍል የዳል የታ እንዲሁም የጣን ፊደል መውጫ ያመለክተናል። ማብራሪያ፣ ዳል እና ታ በሚወጡበት ጊዜ በምስሉ ላይ እንደምንመለከተው ሩቁ የምላሳችን ክፍል ወደ ላይ ከፍ የማለት ባህሪ የለውም። በጣ ፊደል ጊዜ ግን ሩቁ የምላስ ክፍል ወደ ላይ ከፍ የማለት ባህሪ ያለው ሲሆን ይህ ሂደቱ ደግሞ ኢስቲዕላ ይባላል። ኢስቲዕላን በፊደላት ባህሪ በሰፊው እንዳሰዋለን። ማሳሰቢያ፣ ዳል የምትወጣው ከላይ እንደተጠቀሰው የምላስ ጫፍ ከላይኛው ሁለቱ የፊት ለፊት ጥርስ መብቂያ ጋር በማጣመር ሲሆን አንዳንዶቻችን ግን በመካከለኛው የምላሳችን ክፍል የምናወጣለን። ስለዚህ በምትወጣበት መውጫ ቦታ ለማውጣት ልምምድ ማድረግ ይኖርብናል። አራተኛ፣ የሷድ የሲንና የዛ ፊደል መውጫ። ሷድ፣ ሲንና ዛ የሚወጡት የምላስ ጫፍ ከታችኛው የፊት ጥርስ ውስጠኛው ክፍል ጋር በመጣመር ሲሆን ድምፅ በታችና በላይኛው የፊት ጥርስ የሚያልፍ ሆኖ ይወጣል። በምስል ስናየው ይህንን ይመስላል። በምስሉ ላይ በሰማያዊ ቀለም የተከበበበትን ክፍል ብናይ የምላሳችን ጫፍ ከታችኛው የጥርሳችን መብቂያ ጋር ተጣብቆ እናየዋለን። በዚህ መልኩ ዛ፣ ሲንና ሷድ ፊደል ይወጣሉ። ማብራሪያ፣ ሷድ፣ ሲንና ዛይ መውጫ ቦታቸው አንድ ቢሆንም ያወጣጣቸው ሁኔታ ግን ይለያያል። በምስሉ እንደምናየው ሲንና ዛይ በምናወጣበት ጊዜ ሩቁ የምላስ ክፍል ወደ ላይኛው ላንቃ ከፍ የማይል ሲሆን ሷድን በምናነብበት ጊዜ ግን ሩቁ የምላስ ክፍል ወደ ላይኛው ላንቃ ከፍ ይላል። ይህ አይነቱ ሁኔታ የፊደሉ ባህሪ ሲሆን የፊደላትን ባህሪ ለወደፊት በሰፊው እንዳሰዋለን ኢንሻአላህ።
ማሳሰቢያ፣ ሷድ የት እንደምትወጣ በምስሉም ሆነ በማብራሪያው ላይ እንደተመለከታችሁት ነው። ነገር ግን አንዳንዶቻችን ሷድን የምናወጣው ሁለት ከንፈሮቻችንን ወደፊት በመሰብሰብ ከንፈራችንን ዋናው መውጫ አድርገን የምናወጣለን። ይህ ትክክል አይደለም። ልብ እንበል፣ ከንፈር ለሷድ መውጫነት ምንም አይነት ድርሻ የለውም። አምስተኛው የታ የዛልና የዟ ፊደላት መውጫ። እነዚህ ሶስት ፊደላት አንድ አይነት መውጫ ሲኖራቸው መውጫቸውም የምላስ ጫፍ ከላይኛው የፊት ለፊት ጥርስ ጫፍ ጋር በመጣመር ነው። በምስል ስናየው ይህንን ይመስላል። ምስሉ ላይ በሰማያዊ ቀለም የተከበበውን ክፍል አስተካክለን ካየን የምላሳችን ጫፍ ከላይኛው ጥርሳችን ጫፍ ጋር ተነካክቶ እናያለን። በዚህን ሰዓት ደግሞ ሶስቱም ፊደሎች ይፈጠራሉ። ማሳሰቢያ፣ እነዚህ ፊደላቶች ላይ ብዙዎቻችን ትኩረት ማድረግ ይኖርብናል። መውጫቸው እንደሚያመላክተው የምላስ ጫፍ ከላይኛው የፊት ጥርሳችን ጫፍ ጋር በመጣመር የሚወጡ ሆነው ሳለ ግን አብዛኞቻችን በሲንና በዛ መውጫ እያወጣን እንገኛለን። ይህ የፊደሉን ምንነት አጥፍቶ የሌላን ፊደል ማንነት መተካት ነው። ስለዚህ የምላሳችንን ጫፉን ክፍል ወደ ውጭ በመጠኑ በማውጣት ከላይኛው የፊት ጥርስ ጫፍ ጋር በማጣመር መለማመድ ይኖርብናል። በተጨማሪ ታና ዛን ስናወጣ ሩቁ የምላስ ክፍል ወደ ላይኛው ላንቃ ከፍ አይልም። ዛን በምናነብበት ጊዜ ግን ሩቁ የምላስ ክፍል ወደ ላይኛው ላንቃ ከፍ ይላል። በዚህም ምክንያት ተወፍሮ ይነበባል። በፊደላት ባህሪ በሰፊው ለመዳሰስ እንሞክራለን ኢንሻአላህ። በአላህ ፍቃድ ይቀጥላል። ትምህርቱን ለሌሎች ሼር በማድረግ ተደራሽነቱን እናስፋ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።